ባለፈው ባለ ታሪካችን እናቷ በአሰሪዋ ባል ወንድም እንደተደፈረችና እሷን እንዳረገዘቻት እሷንም ከወለደች በኋላ ደግሞ እሷን ለማሳደግ ብዙ መከራን አይታ እንደነበረ አሁን ላይ ግን አሟት ቤት እንደቀረችና ልጅቷ ደግሞ በተራዋ ወጥታ እሷንና እናቷን ለማኖር እየጣረች እንዳለች ነገር ግን በዚህ መሃል ደስ የሚል ዜና ሰምታ ያንን ዜማ ልትነግራት ወደ ቤት ስትሄድ እናቷን ከተኛችበት ፍራሽ ላይ እንዳጣቻት ነግረን ነበር ያቆምነው። ቀጣዩ ክፍል ደግሞ ቀጣዩን ታሪኳን ዛሬ እንቀጥለዋለን ማለት ነው። ድንጋጤ እየጨመረ መጣ። ምይዘው መጨብጠው አጣው። የት ሄጄ ልፈልጋት እማዬ እያልኩ ወደ ውጭ በረርኩ። ድንገት ዞር ስል ምርኩዟን ተደግፋ መሄድ አቅቷት የግዷን እየተራመደች ስትወጣ አየዋት። ልቤ ተረጋጋ። ሄጄ ደገፍኳት። እማ ምን ሆነሽ ነው? የት ሄደሽ ነው? እንዴት እንደዚህ ሆነሽ ትወጫለሽ? ቢያንስ እኔ እስከመጣ አትጠብቂኝም? እኔ ይዤሽ አልሄድም አልኳት። እመቤቴን ላናግራት ነው የሄድኩት። እኔ ስንት ስሆን አልወቀስኩሽም፣ አማሬሽ አላውቅም ነበረ። ምን ነው አዛኝቷ ልጄ ለኔ እጣ አሳልፈሽ ሰጠሽብኝ፣ ምን ብበድልሽ ነው ብያት መጣሁ አለችኝ። አይ በቃ ጸሎትሽን ሰምታ ይሆናል አዲስ ወሬ ይዤልሽ መጥቻለሁ ብዬ ያለኝን ነገርኳት። እናቴም እንደሚወድሽ ከአይኑ ላይ ያስታውቅ ነበረ፣ ጥሩ ሰው ነው፣ ግን ሁኔታውን ላጣራ ብላ ደላላውን ጠርታ ተማከረችውና አግቢው እመብርሃን መልካም ሰው ታድርግልሽ አለችኝ። በማግስቱ ፈቃደኛ ነኝ፣ ግን እናቴን መተው አልችልም አልኩት። እናትሽን እንድትታይ እኔም አልፈልግም። እናትሽ እዚህ ከእኛ ጋር ትኖራለች። እኔ የስራ ኮንትራቴን ስጨርስ አንቺም እናትሽም ሁላችንም ተያይዘን ወደ ጀርመን እንሄዳለን አለኝ። ይህንን ቃል ግባልኝ አልኩት። ቃል ገባልኝ። የሚደረገውን ነገር ንገሪኝና አብረን መኖር እንጀምር አለኝ። ከእናቴ እየተማከርኩ ህጋዊ በሆነ መንገድ ተፈራርመን ለቤተ ክርስቲያን አባት ነግረን በቤተ ክርስቲያን አባት ፊት ቀለበት አደረግን። እኔ እናቴ የሱ ጓደኛ እሱ ሆነን ደስ የሚል ኑሮ አብረን መኖር ጀመርን። እናቴ እንጀራ ገዝታ ግማሹን ለራቴ ሰጥታ ግማሹን ለቁርስ ያስቀምጣልኝ። እሷ ውሃ ጠጥታ ታድር የነበረውን አረሳ። እኔን ቁርስ አብልታ እሷ ባዶ ሆዷን ኪኒኗን ትወጣ የነበረውን መቼም አረሳውም። አሁን ግን እናቴን እስከምክሳት ቸኩያለሁ። ግን ብዙም የደስታ የወሳና አጣጥም እናቴ ህመሟ እየከፋ መጣ። ይባስ ብሎ አቃታት። ጥሩ ኑሮ ሰጠን ባልንበት በ6 ወሩ እናቴ ሆስፒታል ገባችብኝ። ውሎና አዳሬ ሆስፒታል ሆነ። ውጪ እንላካትና ትታከም አለ ባለቤቴ። ዶክተሮች ግን ለውጥ እንደማይኖረው ነግረው ተስፋ አስቆረጡን። መናገር ሁሉ እያቃታት መጣች። ኑሮዋ ሆስፒታል ከሆነ ከረመ። ተስፋዬ እየበራ ነበረ። የማይሆን ሰዓት ላይ እናቴን እንዳላጣት እየፈራው መጣው። እናቴ ግን ከባድ ሁኔታ ላይ ደረሰች። አሁን ህይወቴ ትርጉም አጣብኝ። ያለሷ ወርቅ ቢዘን ብለን ትርጉም የለውም። ምንም አጥቼ እሷ አጠገቤ ብትሆን እመርጣለሁ። ሆስፒታል እግሯ ስር ተደፍቼ ማልቀስ ሆነ ስራዬ። አንድ ቀን ሌሊት ላይ ድክም እያለችብኝ መጣች እና በጣም ደነገጥኩ። እስኪነጋልኝ ነበር የቸኮልኩት። እንደነጋ ተነስቼ ወደ ቤተክርስቲያን ሮጥኩ። አምላኬን እንደ አምላክ ሳይሆን እንደ ሰው ነበር ያናገርኩት። ገንዘብ ሰጥተህ እናቴን ልትወስድብኝ ነው? እናቴን በምቾት ልትቀይረኝ ነው? ከልጅነቴ ጀምረህ የጠየቅኩ እንዲህ ነበረ? ሁሉንም ወሰድና እናቴን አስቀርልኝ በቃ ብዬ አለቀስኩበት። ወደ ሆስፒታል ስመለስ እናቴ ተኝታ ወደ ነበረችበት ክፍል እንዳልገባ ከለከሉኝ። ባለቤቴ ጥብቅ አድርጎ ያዘኝ። እናቴ ጥላኝ እንደሄደች ገባኝ። እንደ ቀውስ አደረገኝ። ጉልበቴ ከዳኝ። አቅም አጣው። ተልፈስፍሼ እጃቸው ላይ ወደቁ። ሐዘን አጠላብኝ። መቼም እንዳያልፍ የለም ሁሉም አለፈ። እናቴ አለሜ ቀብሯም ለቅሷም አለፈ። ያላለፈው የኔ ሐዘንና የኔ ባዶነት ብቻ ነበረ። ምግብ አልዋጣለኝ፣ ጥርሴ አልስቃለኝ። ያለሁበት የተሟላ ኑሮ ሁሉ ባዶ ሆነብኝ። ያኔ ከእሷ ጋራ መሬት ጠርገን የምንተኛበት ኑሮ ናፈቀኝ። ደስታዬ እሷ ነበረች። መጽናናት አቃተኝ። ምንም ነገር ላይ ያጽናናኝ አልቻለም። ፈጣሪዬን አኮረፍኩት። ቤተክርስቲያን የሚሄደው መቃብሯ ላይ አልቅሼ ለመመለስ ሆነ። በዚህ መልኩ ከዓመት በላይ ሆነኝ። ከዛ የሆነ ሰዓት ላይ ብዙ ሰው ሰሚነሽ ኪዳነ ምህረት ሲል እሰማለሁ። ዝም ብዬ ብቻ ድንገት ብድግ ብዬ ሄድኩኝ። ገና ደጇ ስደርስ እንባዬ እንደ ጅረት ይወርድ ጀመረ። ከተወለድኩ እንደዛ አልቅሼ አላውቅም። አንቺ አንድ ልጅሽን ባጣሽ ጊዜ እንዴት ነበር የሆንሽው? ምነው ሐዘንን እንደማያውቅ ዝም አልሽኝ አልኳት። ደጇን በእንብርክክ ዞርኩት። እንደ ስምሽ የምትሰሚ ከሆነ ወይ አጽናኝኝ ወይ ወደ እናቴ ውሰጅኝ ብዬ አለቀስኩ። እዛ የነበረ ሰው ሁሉ እያየኝ እሷ ትስማሽ ይሉኝ ነበረ። ወደ ቤት በተመለስኩ ሶስተኛው ሳምንት እሑድ ጠዋት ከቅዳሴ በኋላ መቃብሯ ላይ ሄጄ ድፍት ብዬ እናቴ ተንገበገብኩልሽ፣ እንዴት ልርሳሽ? ሁሉ ነገር አንቺን ነው የሚያስታውሰኝ። ስበላ ባዶ ሆድሽን እያደርሽ ያበላሽኝ ነው ትዝ የሚለኝ። ምንም ነገር ደስታ ሊሰጠኝ አልቻለም። አምላኬም አልሰማለኝ፣ የምትወጃት ድንግል ማርያም አልሰማለችኝ እያልኩ ተንሰቀሰቅኩ። እህቴ ይሄን ስናገር ሰው ላይ ያምነኝ ይችላል። እንደዛ ስቅስቅ ብዬ አልቅሼ ቀና ስል እናቴ ከመቃብሯ ትራስጌ ላይ ረጅም ነጭ ጥበብ ለብሳለች።
ጸጉሯ ልብሷ ላይ ተኝቷል። ቆንጅዬ ወጣት መስላለች። ረጅም ነጭ ፂም ያላቸው ነጭ ቀሚስ የለበሱ ሽማግሌዎች በግራና በቀኟ ቆመዋል። በህልሜ መሰለኝ፣ ግን አለመሆኑን ሳረጋግጥ ፈራው። ከዛ ፍርሃትና ደስታ ተቀላቀለብኝ። ቁጭ ካልኩበት መነሳት አልቻልኩም። እንደምንም ብዬ እማዬ የምትለውን ቃል አወጣው። ልጄ ለምን ታስጨንቅኛለሽ? ልጄ በእንባሽ ነፍሴ እረፍት አጣች አለችኝ። ደነገጥኩ። ስለ እኔ አታልቅሺ፣ እኔ ከዚህ ዓለም እዚህ ካለው ህይወት የተለየ የሰላም ህይወት አለኝ። አንቺም ጊዜ ሲደርስ ወደ እኔ ትመጫለሽ። ሰው እንዳትበዲ፣ ሰው እንዳታስለቅሺ፣ ድሃ አብይ፣ ድሃ አልብሺ፣ ለችግረኞች ድረሺ፣ ሽማግሌና አሮጊት እንዳይረግሙሽ ብላ ፈገግ እያለች ከሽማግሌዎቹ ጋር እርቀውኝ ሄዱ። ደጋግሜ በህልሜ ያለመኖሩን ነበር ሳስተውሎ የነበረው። በጣም ደስ አለኝ። ስሜቴ ይህ ነው ማለት አልችልም። በቃ እናቴ ቆንጆ ሆና ነው ያየዋት። ከዛን ዕለት በኋላ እኔ በማላውቀው ሁኔታ ሀዘን ከውስጤ ንቅል ብሎ ጠፋልኝ። በቃ ሀዘን የሚባል ነገር ተነቀለ ከውስጤ። እናቴን ሳስታውስ ያቺ ነጭ የለበሰችዋ ቆንጅየዋ እናቴ ናት ፊቴ ላይ የምትመጣው። ከዛ በኋላ ያለችኝን ሁሉ ማድረግ ጀመርኩ። ድሃ ፈልጌ አስሼ ማገዝ፣ የተራበ ማብላት፣ የተቸገረ እንደ አቅሜ መርዳት፣ የታመመ መጠየቅ፣ የወለደ መጠየቅ ሆነ ስራዬ። የሰሚነሿ እመቤቴ ሳትውል ሳታድር እንዳጽናናችኝ ልመሰክርላት ደጇ ሄድኩ። አምላኬንም እንደ አባት ሳይሆን እንደ ልጅ በማይገባህ አለማመን የለመንኩህን ሁሉ ይቅር በለኝ፣ አንተ ሁሌም ትክክል ነህ አልኩት። ከዛ በኋላ ህይወቴ ተባረከ። የእናቴ ምትክ የሆኑ ልጆች፣ ዘመዶቼም ጓደኞቼም የሆኑ ልጆች ወለድኩ። ባለቤቴ የስራ ኮንትራቱን ሲጨርስ ከእሱና ከሁለት ልጆቼ ጋራ ተያይዘን ወደ ጀርመን መጣን። አሁን በደስታና በሐሴት የሰሚነሿን ኪዳነ ምህረት በየወሩ እቤቴ እያዘከርኩ አምላኬን እያመሰገንኩ በሰላምና በደስታ እየኖርኩ ነው። እኔን ያጽናናችኝ ሰሚዋ ወይ ባይዋ ኪዳነ ምህረት እናንተንም ከደረሰባችሁ መከራና ችግር ታጽናናችሁ። ልጇ ኢየሱስ ክርስቶስ ያበርታችሁ፣ ከጎናችሁ ይቁምላችሁ በይልኝ። አብዝቼዋለሁ ግን አሳጥረሽ አሰሚልኝ። አምላክ ያደረገልኝን አመሰግናለሁ እህቴ ብላናለች። እንግዲህ እግዚአብሔር የተመሰገነ ይሁን። በቃ እኔ ምንም ማለት አልችልም። እግዚአብሔር ይደርሳል፣ እግዚአብሔር ያረጋል፣ እግዚአብሔር ይፈጽማል። በቃ ደራሽ ነው። አምላካችንን አትጠራጠሩት። እግዚአብሔር አድራጊ ነው፣ እግዚአብሔር ሰሪ ነውና ለሷ የደረሰ አምላክ ለሁላችንም በህይወታችን ለገባ ችግር በህይወታችን ለደረሰብን ሀዘን ሁሉ እግዚአብሔር አምላካችን እኛንም ያጽናናን። ይህ መልእክት ሁሉም ሰው ጋር እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ብዙ ሰው ጋራ አድርሱት። እንደዚህ አይነት ታሪክ ያላችሁ እግዚአብሔር የሚመሰገንበት የሚወደስበት ታሪክ ያላችሁ ሰዎች፣ ሰው ይስማልኝ የምትሉት ታሪክ ያላችሁ ሰዎች ቴሌግራም ሊንኬን አስቀምጫለሁ። ወይ በዚሁ በቲክቶክ ወይ ደግሞ በቴሌግራም ሊንክ ገብታችሁ ከፈለጋችሁ በድምጽ ከፈለጋችሁ ደግሞ በጽሁፍ ላኩልኝ። እዚህ ላይ እናቀርበዋለን። እግዚአብሔር እናመሰግናለን። እመቤታችንን እናመሰግናለን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክቱን እናመሰግናለን። ስራቸውን እንመሰክራለን። ድንቅ ስራቸውን፣ ተራዳይነታቸውን እንመሰክራለን ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አይለያችሁ። ሰላም። እግዚአብሔር ከእናንተ ጋር ይሁን።